ሙስሊም ጣልኖት እንዴ? ሙስሊም ምንድነው? እስላም ነኝ ብሎ የሚጠራ አሸባሪ ጣላለሁ። ሰው አርዶ እንደዚህ አይነት እኮ ድንጋይ ራስ ተቆጥሮ እኮ ነው ክርስቲያን ኦርቶዶክስ ተብሎ እኮ የሚጻፈው። በነገራችሁ ላይ አንተ ሙስሊም ምንድነው ብለህ የጠየቀው የእስልምናው በአማኝ ብዛት እኮ በአለማችን ላይ 1.7 ቢሊዮን ወይም 1.69 ቢሊዮን ተከታይ ያለው የእስልምና ሃይማኖት ነው። በአለማችን ላይ በጣም ብዙ ሰው እየተከተለ ያለው አሁን ሰዓት እስከ 2026 ላይ ነው 1.67 ቢሊዮን። ሁለተኛ ካቶሊክ ነው 1.2 እያለ ሄደና የኛ ኦርቶዶክስ 8ኛ ላይ ነው ያለው። በነገራችሁ ላይ ስለ እውነት እናወራለን። አሁን እኛ ኦርቶዶክስንም ብለን የምናወራ ሰዎች በአሁን ሰዓት ላይ እኮ የእስራኤል አምላክ ብለን የምንጠራው እኮ እስራኤል ውስጥ ኦርቶዶክስነት እንደሄደ ታውቃላችሁ። እየተዘጋ ነው። የኦርቶዶክስ ቤተክርስቲያኖች እንዳለ እየተዘጉ ነው። አሁን እዚህ ጋር መከራችንን የምታበሉን እዚህ ጋር ቁጭ ብላችሁ ሞዓ ተዋህዶ ነኝ በዚህ ገብቶ ዛሬ ደግሞ ሞዓ ተዋህዶ ብሎ መጥቷል። የሰውዬ ግርማ ዋቄ ነው የሚባለው የሰውዬ እዛም የሚል ስሙን ብትቀይር አሪፍ ነው። እሳት አመዱ ለደ ማለት አንተ ነው። ያ ተዋቄ ልጅ ሆነ እንደዚህ አይነት እርምጥምጥ መሆኑ ያሳዝናል። አንተና አንተ መሰሎች ማለት ነው። ኤኒዌይስ እስልምና ማለት በአለማችን ላይ ቁጥር 1 የሰው ብዛት ያለው በነገራችሁ ላይ ሰው የሚበዛው ትክክለኛ ነገር ላይ ነው። ሃይማኖታቸው ያላቸው አቀናይነት ግደሏቸው። ለምን እዚህ ጋር ሱቅ ከፍተህ ለምን የፈለግከውን አትወስድም? እየሰገደስ ከሆነ ዞር ብሎ ያይ። ጾማቸውን በስተት አያገድፉም። አንድ ቀን እንኳን ቢገድፉ በመታ በኋላ ያካክሳሉ። እኛ ጋር ጾም አለ። በፋሲካ ጾም ውስጥ አይደል እንዴ ስጋ ቤት ተከፍቶ ቤት ውስጥ እኛ ሀገር ላይ ስጋ ቤት ተከፍቶ በስነ ስርዓት ሆቴል ውስጥ ቄሱ ጠምጥሞ የሚገቡት ነው የሚጠጡት። ይሄን ሳታስተካክሉ ሞዓ ተዋህዶ በዚህ ተገልብጬ ምናምን ሞዓ ተዋህዶ ነው ምንድነው? በነገራችሁ ላይ ከሞዓ ተዋህዶ መስራቾች አንዱ እኔ ነኝ ብሏል። ይሄ ሰውዬ ስሙት። ፋኖች ራሳቸው ሞዓ ተዋህዶ ናቸው ብዙዎቹ። ሌሉ መስራቾቹ እኔ አንዱ ነኝ። አሸናፊ ነው ተዋህዶ ሰውና አምላክ ነገር ላይ እዚህ ጋር የሞዓ ማለት አሸናፊ እንደማለት ነው። ቋንቋውን ለምን ተጠቀምከው? የኦሮሞ ማህበረሰብ የኦሮሞን እሴት ማክበር አትፈልግም አይደል? ለምን ሞዓን ተጠቀሙታላችሁ? ቀይሩት። 70-80-90% የፋኖ አባላት ሞዓ ተዋህዶ ናቸው። ታዲያ ለወንበር ነው የምንጣለው ለምን ትላላችሁ? የሃይማኖት ጦርነትን ያዙና አትሉት? ለማንኛውም እንዴት ልናገር የፈለኩት ስለ ፋኖ አይደለም። ኤኒዌይስ እስልምናን መንካት እጅን እሳት ውስጥ እንደመስደድ ነው። ጠንቀቅ በሉ። ለማንኛውም አንድ ኢትዮጵያውያን በሃይማኖቶች ውስጥ ካልመጣችሁባቸው ድረስ ኢትዮጵያውያን በሉ በዓለም ደረጃ እስልምና ሃይማኖታቸው ላይ እስካልመጣችሁ ድረስ ምን ብትንበጫረቁ ዞር ብሎ ያያችሁ። ተረጋጉ። ለማንኛውም